የአፍንጫ መድማት በሚከሰትበት ጊዜ በተለምዶ የሚደረጉ ነገር ግን በፍጹም መደረግ የሌለባቸው ነገሮች። የአፍንጫ መድማት በሚከሰትበት ጊዜ በቤታችን ውስጥ ምን ማድረግ አለብን? የአፍንጫ መድማት ምክንያቶች ምንድን ናቸው? እንዴትስ ይታከማል? እነዚህንና ሌሎች ጥያቄዎችን በዚህ ቪዲዮ እናያለን። የመጀመሪያው ማድረግ የሌለብን ነገር በተለምዶ እንደሚደረገው ጭንቅላታችንን ቀና አድርገን መቀመጥ። ይህም ከአፍንጫችን የሚመጣው ደግሞ ወደ ሳንባችንና ጨጓራችን እንዲሄድ በማድረግ ሳንባችን ውስጥ ለኢንፌክሽን ምቹ ኢንቫይሮንመንት በመፍጠር ኢንፌክሽን ይፈጥርብናል። ጨጓራችን ውስጥ በመግባት ደግሞ ማቅለሽለሽ፣ የማስታወክ እንደዚህ ነገሮችን በማምጣት አላስፈላጊ ኮምፕሊኬሽኖችን ሊፈጥርብን ይችላል። ስለዚህ ትክክለኛ ማድረግ ያለብን ነገር አፍንጫ ደም መድማት የገጠመው ሰው ፊቱን ወደ ፊት በማድረግ ወደ ፊት በማዘቅዘቅ በመቀመጥ አፍንጫውን ጫን ብሎ የአፍንጫውን ለስላሳ ፓርት ወይም የታችኛውን ፓርት ጫን ብሎ ከ10 እስከ 15 ደቂቃ መያዝ ነው ማለት ነው። በተጨማሪም በረዶ በፌስታል ወይም ደግሞ በጨርቅ ነገር በማድረግ አፍንጫ ላይ በማድረግ ወደ አፍንጫ የሚሄደው የደም ፍሰት እንዲቀንስ በማድረግ የደም መድማቱን እንዲቀንስ ማድረግ እንችላለን። ነገር ግን እነዚህን ነገሮች በቤታችን አድርገን የደም ፍሰቱን ማቆም ከሆነ በአቅራቢያችን ወደሚገኝ የጤና ማዕከል ሄደን ሕክምና ማግኘት ይኖርብናል ማለት ነው። የአፍንጫ መድማት ምክንያቶች ምንድን ናቸው? የአፍንጫ መድማት በአብዛኛውን ጊዜ ምክንያቶቹ አሳሳቢ ባይሆንም ነገር ግን አልፎ አልፎ አሳሳቢ የሆኑ ምክንያቶች ወይም ደግሞ አንደርላይን ኮዞች ሊኖሩት ይችላሉ። የመጀመሪያው በአፍንጫችን ላይ የሚደርስ አደጋ ሲሆን ይህም በመመታት ወይም አፍንጫችን ውስጥ በሚገቡ ባዕድ ነገሮች ወይም ደግሞ አፍንጫችንን በመጎርጎር ሊሆን ይችላል። ስለዚህ በተለይ ህጻናቶች ጥፍራቸውን በመቁረጥና አፍንጫቸውን ከመጎርጎር በመከልከል ይህንን መከላከል ይኖርብናል። ሌላው ሞቃታማ የአየር ሁኔታ ወይም ደግሞ የአየር ሁኔታ መለዋወጥ ሲሆን ይህም አፍንጫችን ውስጥ ያለውን እርጥበታማ ክፍል እንዲደርቅ በማድረግ እንዲቆስል በማድረግ ደም መድማት ሊያስከስት ይችላል። ስለዚህ በዚህ በሞቃታማ ጊዜ ወይም ደግሞ በበጋ ብዙ ውሃ በመጠጣትና ራሳችንን ሃይድሬት በማድረግ ይህንን መድማት መከላከል እንችላለን። ሌላው የምንጠቀማቸው መድኃኒቶች ሲሆኑ እነዚህም በአፋችን የምንውጣቸው ወይም ደግሞ በአፍንጫቸው የምንጠቀማቸው ሊሆን ይችላሉ። በአፍንጫችን የምንጠቀማቸው በሆስፒታል የሚታዘዙ እንደ ስፕሬዎች ሊሆን ይችላሉ፣ ስቴሮይዶች ሊሆን ይችላሉ፣ ወይም ደግሞ በተለምዶ ወይም ደግሞ በድራግ ተጠቃሚዎች የሚጠቀሟቸው እንደ ኮኬን አይነት መድኃኒቶች የሚጠቀሙ ሰዎች ሊኖሩ ይችላሉ። በዚህ ምክንያት የሚመጣ መድማት ሊሆን ይችላል። ወይም ደግሞ በአፋችን የምንወስዳቸው መድኃኒቶች በተለምዶ የደም ማቅጠኛ ተብለው የሚታወቁ መድኃኒቶች፣ እነዚህም ደግሞ ልክ ይሄ የሀርት አታክ ወይም ደግሞ የልብ ችግር ያለባቸው ሰዎች ወይም ደግሞ በአንድ በኩል ሰውነት መድከም ወይም ደግሞ ስትሮክ በተለምዶ ደግሞ መጋኛ ተብሎ በሚታወቀው በሽታ የተጠቁ ሰዎች ለረጅም ጊዜ የሚወስዳቸው እነዚህ የደም ማቅጠኛ የተባሉ መድኃኒቶች እነሱን የሚጠቀሙ ሰዎች ሊኖሩ ይችላሉ። በዚያ ምክንያት እንደ ሳይድ ኢፌክት ሊመጣ ይችላል። ወይም ደግሞ እግራቸው ላይ በአንድ እግራቸው ማበጥ ምክንያት እንደዚህ መድኃኒት የተጀመረላቸው ሰዎች እነዚህ ሰዎች ሊሆኑ ይችላሉ። በእነዚህ መድኃኒቶች ምክንያት እንደ ሳይድ ኢፌክት ሊመጣ ይችላል። ሌላው ደግሞ የደም በሽታ ወይም ደግሞ በደማችን ውስጥ ፕላትሌት የሚባል ሴል አለ። እሱም የደም መርጋትን ለማድረግ ደም መፍሰስ በሚኖር ሰዓት ያለመቆም እንዳይፈስ ለማድረግ የሚጠቅም ሴል ነው። ይህ ሴል በሚያጥርበት ጊዜ ሊከሰት ይችላል። ወይም ደግሞ ትሮምቦሳይቶፒኒያ ተብሎ የሚጠራው በሽታ ማለት ነው። ይህም ደግሞ በእርግዝና ጊዜ ሊመጣ ይችላል። ተያይዞ ከሚመጡ በሽታዎች ምክንያት ሊመጣ ይችላል። ወይም ደግሞ በተፈጥሮ ያላቸው ሰዎች ሊኖሩ ይችላሉ። ወይም ደግሞ በፖስት ኢንፌክሽንስ ከሆነ ኢንፌክሽን በኋላ ተከትሎ የሚመጣ ሊሆን ይችላል። ወይም ደግሞ አውቶኢሚዩን ሊሆን ይችላል። በእነዚህ ምክንያቶች ይሄ ሴል ሊያንስ ይችላል። ወይም ደግሞ እንደ የካንሰር የደም ካንሰር ያለባቸው ሰዎች የዚህ የደም ሴል ወይም ደግሞ የፕላትሌት እጥረት ሊኖርባቸው ይችላል። በዚህ ምክንያት የደም መፍሰስ ሊኖራቸው ይችላል ማለት ነው። ሌላው የጉበት በሽታ ሲሆን ይህም ደግሞ አንደኛውና ዋነኛው የጉበት ስራ ፕሮቲኖችን ማምረት ሲሆን ያም የደም መርጋትን ለማድረግ የደም መፍሰስን ለመከላከል የሚጠቅሙ ፕሮቲኖችን ማምረት ዋና ስራውን ስለሆነ እና ደግሞ በጉበት በሽታ የፕላትሌት የሚባለው ሴል እጥረት ስለሚኖር በተለይም አልኮል የሚጠቀሙ ሰዎች የሄፓታይተስ ቫይረስ እንደዚህ
ያለባቸው ሰዎች ወይም ደግሞ እንደዚሁ አውቶሚን የሚባልም አለ። በዛ ምክንያት ሊመጣ ይችላል። ስለዚህ በተለይ ደግሞ ከአፍንጫ መድማት ጋር ተያይዞ የአይን ቢጫ መሆን፣ የሆድ ደግሞ መግፋት ወይም ደግሞ የሆድ እንትኑ መጨመር እንደዚህ የሚኖር ከሆነ የጉበት በሽታን ሊያሳይ ስለሚችል ሕክምና ያስፈልጋል ማለት ነው። ሌላው ደግሞ በአፍንጫችን ውስጥ የሚገኝ እብጠት፣ ይሄ ደግሞ ካንሰር ሊሆን ይችላል ወይም ደግሞ ነን ካንሰረስ የሆነ እብጠት ሊሆን ይችላል። እንደ ፖሊፕ ወይም ሌላ ቤናይን የሆኑ ካንሰረስ ያልሆኑ እብጠቶች ሊሆኑ ይችላሉ። በእነዚህ ምክንያቶች ሊመጣ ይችላል ማለት ነው። እነዚህም በሚኖሩ ጊዜ በብዛት የአፍንጫ መድማቱ በተደጋጋሚ ብዙ ጊዜ የሚከሰት ሲሆን በተጨማሪም ደግሞ የአፍንጫ እንደ መዘጋት ወይም ደግሞ ለመተንፈስ ማስቸገር አይነት ስሜቶች ይኖሩታል። ወይም ደግሞ ጊዜው በሄደ ቁጥር ደግሞ በዙሪያ ወዳሉ እንትኖች አካላታችን በመሰራጨት እነዛን ምልክቶች ማየት እንችላለን ማለት ነው። ወደ አእምሯችን ከሄደ ራስ መሳት ሊሆን ይችላል፣ ራስ ምታት ሊሆን ይችላል፣ እንደዚህ ማንቀጥቀጥ ነገሮች ሊኖሩ ይችላሉ። በዙሪያችን ደግሞ ወደ ሳምባ፣ ወደ ሌሎችም አካላቶች ከሄደ ደግሞ እንደ የትንፋስ ችግር፣ ሌሎችም ምልክቶች ሊኖሩ ይችላሉ ማለት ነው። ከዚህ በተጨማሪ እንደ ግፊት፣ ሌላ ደግሞ በመወለድ የሚተላለፉ ብዙ በሽታዎች አሉ እንደዚህ የአፍንጫ መድማት የሚያመጡ። እነሱን በዚህ ቪዲዮ ብቻ ጠቅሰን ስለማንጨርሳቸው ለዛሬ እዚህ ላይ እናበቃለን። ቀጣዩ ጥያቄ ደግሞ የአፍንጫ መድማት በሚኖርበት ጊዜ መቼ ነው አሳሳቢ ነው የሚባለው? ደግሞ ወደ ሆስፒታል ወይም ደግሞ በአቅራቢያችን ወደሚገኝ የጤና ማዕከል ሄደን መቼ ነው መታየት ያለብን የሚለውን እናያለን። ከአፍንጫ መድማት ጋር ተያይዞ በሰውነታችን በቆዳችን ላይ ሽፍታዎች መውጣት ወይም ደግሞ ቀይ ነጠብጣቦች መውጣት የሚኖር ከሆነ ወይም ደግሞ ከአፍንጫ በተጨማሪ በአፋችን ወይም ደግሞ በሌሎች የሰውነታችን ቀዳዳዎች የደም መውጣት የሚኖር ከሆነ ወይም ደግሞ የአይናችን ቢጫ መኖር የሚሆን ከሆነ ወይም ደግሞ ሆዳችን ላይ እንደ ማበጥ ነገር የሚኖር ከሆነ ራስ ምታት፣ ራስ መሳት ወይም ደግሞ ማንቀጥቀጥ እንደዚህ ነገሮች የሚኖሩ ከሆነ አሳሳቢ አንደርላይን ኮዞች ወይም ደግሞ የአፍንጫ መድማቱ ተያይዞ ያሉ መንስኤዎች ሊኖሩ ስለሚችሉ ወደ አቅራቢያችን ወደሚገኝ ጤና ማዕከል ሄደን ሕክምና ያስፈልገናል ማለት ነው። ለዛሬ የነበረ ቪዲዮ ይህንን ይመስላል። ዶክተር ናስ ነኝ። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ኔክስት ደግሞ እንዲሰራላችሁ የምትፈልጉት ማወቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡ።